was like constant spiritual warfare. Oh my gosh, what did I sign up for? Is the Illuminati real? Who is Jesus to you now? Jesus is በቢሊየን የሚቆጠሩ ሰዎች የሚያቋት ኒኪ ሚናጅ ከዝና ከገንዘብ በስተጀርባ ስላለው ባዶነት ስለማንነት ቀውስ ለምን ተናገረች? የሙዚቃው ኢንዱስትሪ ከጥቅሙ ይልቅ ጉዳቱ ያመዝናል ስትል ኒኪ ሚናጅ በይፋ ተናግራለች። ጊዜን ወደ ኋላ መመለስ ብችል የማስተካክለው ብዙ ቃላቶች ነበሩኝ የምትለው ኒኪ ስለ ኢሉሚናቲ ስለ መንፈሳዊ ውጊያ የተናገረችውን ምስክርነት እንሆንላችኋለን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በቪዲዮ መጨረሻ ላይ አስደናቂ ነገሮችን ተናግራለች። እስከ መጨረሻው ይከታተሉ። ይህች ሴት የማያውቃት የለም ብሎ ማሰብ ይከብዳል። ኒኪ ሚናጅ ትባላለች። በሙዚቃው ዓለም ትልቅ ስም ያተረፈችና በብዙዎች ዘንድ ተወዳጅነት ያላት ዘፋኝ ዛሬ በዚህ ፖድካስት ላይ ብቅ ያለችበት መንገድ ግን ብዙዎችን አስገርሟል። ብዙዎች ይህ እንዴት ሊሆን ይችላል? እንዴት በቤተክርስቲያን ሚዲያ ላይ ልትቀርብ ቻለች አስብሏል። ነገር ግን ይህቺ ዘፋኝ ስለ ልጅነቷ፣ ስለ አምላክ፣ ስለ ኢየሱስ ክርስቶስ ስትናገር በመንሰፍሰፍ እንደሆነ ያስታውቃል። ከዚያም በተጨማሪ በሙዚቃው ዓለም ላይ ስለሚቆጣጠሩ ሰዎች እንዲሁም ስለ ኢሉሚናቲ ጭምር የተናገረችው ነገር አለ። ይህ ቪዲዮ ስትመለከቱ አነጋገሯን፣ አወራሯን፣ አካሃኗን ልብ ብላችሁ እንድትመለከቱ እፈልጋለሁ። ቀጥታ ወደ ቪዲዮ እንገባለን። ብራይን ጥያቄውን ለኒኪ ሚናጅ አነሳ። እሺ ኒኪ፣ በመጀመሪያ እዚህ በመገኘትሽ እጅግ በጣም ደስተኛ ነኝ። ታዲያ የመጀመሪያው ያለኝ ጥያቄ ኒኪ ሚናጅ ይህ ሁሉ በመቶ ሚሊዮኖች የሚቆጠሩ ሰዎች ዘንድ ከታወቀች እውቅና በፊት ምን አይነት ሰው ነበረች? ኒኪ ሚናጅ ቀጠለች። ያው ይህ ሁሉ እውቅና ከመምጣቱ በፊት ቀለል ያልኩና ነገሮችን ቀለል አድርጌ ማየት የሚመቸኝ ደግሞም እንደማንኛውም ልጅ ተጫዋች ነበርኩ። ያው አለቃ መሆን ያስደስተኝ ነበር። ከዛ በተጨማሪ ደግሞ ትልቅ ህልም ያለኝ ልጅ ነበርኩ። ያው ስለ አስተዳደጌ ከጠየቅከኝ ደግሞ ያደግኩት በብዙ ቤተሰቦችና ዘመድ አዝማዶች ተከብቤ ነው። ያ ደግሞ በህይወቴ ላይ ትልቅ ተጽዕኖ አድርጓል ብዬ አስባለሁ። ምክንያቱም የብዙ ሰዎች ጸባይ በአንድ ጊዜ መያዝ ይችል ነበር። ለምሳሌ አንዱ የቅርብ የምለው ዘመዴ እጅግ በጣም በጥባጭ ረባሽና ተደባዳቢ ነበር። አንዳንዶች ደግሞ ዝምተኛ ነበሩ። ታዲያ ከዚህ በኋላ ልጅ እያለሁ ነበር ከተወለድኩበት ሀገር ወደ አሜሪካ ከቤተሰቦች ጋር የመጣሁት። ነገር ግን ወደ አሜሪካ ስመጣ ኑሮ ቀላል የሚመስል ይመስለኝ ነበር። ነገር ግን ፈተና መጣ። ምክንያቱም በቤተሰቦቼ መካከል ብዙ ጸብና ድብድብ በየዕለቱ አይጠፋም ነበር። ሁል ጊዜ ያንን ጸብ ለማብረድ ስል የግዴታ ፖሊስ ጋር መደወል ነበረብን። አባቴ በየጊዜው እየሰከረ ይመጣል፣ በየጊዜው እየተቆጣ ይመጣል። እናቴንና ቤተሰብ ውስጥ የነበሩንን ሰዎች በሙሉ ይደበድብ ነበር። የግድ ድብድብ እንዲያቆም ፖሊስ ጋር መደወል ነበረብኝ። ይህንን እያየው ማደጌ በህይወቴ ላይ ትልቅ ተጽዕኖ ሊፈጥርብኝ ችሏል። በእርግጥ በቤተሰብ ውስጥ ያልየሁት ነገር አሁንም ያለችው ኒኪ ሚናጅ ለመቅረጽ ረድቷታል ብዬ አስባለሁ። በተለይ ደግሞ በየጊዜው እናቴ ስትደበደብ ማየት እጅግ በጣም ያመኝ ነበር። በቃ እናቴ ወዲያውኑ አባቴን ፈታ ብትሄድ ሁላ ደስታዬ ነበር። አንዳንድ ጊዜ በንዴትና በቁጣ ስሜት ውስጥ ስትሆን ጥላው እንደምትሄድ ደጋግማ ትነግረናለች። እኛም ደስ ይለን ነበር። ታዲያ አንዳንድ ጊዜ ነገሩ ሲባባስ ሲብስባትና በየቀኑ ሲደጋገምባት እኛ ልጆቿን ይዛ ከቤት ትወጣለች። ነገር ግን ምን ማድረግ ስለማትችል የግዴታ ተመልሳ ትመጣለች። እኔ በዚህ ጊዜያት ውስጤ ሳድግ መቼም ቢሆን እንደዚህ አይነት ነገር ውስጥ እንደማልገባ ለራሴ ቃል ገባ ነበር። ነገር ግን እንደዚህ ያሉ ነገሮች ትላልቅ ሰዎች እንዳልታመን ተጽዕኖ አድርጎብኝ ነበር። ከቤተሰቦቼ መካከል በክርስትና በመንፈሳዊ ነገር ላይ
ጠንከር ያለች አያቴ ነበረች። ሁልጊዜ ማታ ማታ እንድንጸልይ ታደርገን ነበር። ያኔ ላይ ምንም እንኳን የህይወት አቅጣጫ ቢለይም ትልቅ ተጽዕኖ ነበረው። እድሜ ዘመኔን በሙሉ ከእኔ በላይ የሆነ ታላቅ አካል እንዳለ እያመንኩ ነው ያደግኩት። በተለይ ደግሞ አያቴን እፈራት ስለነበር የምትለውን ነገር በሙሉ አምናታለሁ። እሷ ሳትሰለች ሁልጊዜም ስለ እግዚአብሔር ትልቅነት ደጋግማ ትነግረን ነበር። ያ ለእምነቴ መጨመር ምክንያት ሆኗል። አሁን ላይ የድሮ በልጅነቴ የተሰራብኝ መሰረት ትልቅ እርምጃ መራመድ እንድችል ውሳኔዎችን እንድወስን ያደርገኛል። ምክንያቱም ደግሞ አሁን እኔ የበለጠ ከኢየሱስ ክርስቶስ ጋር ህብረት ማድረግ እፈልጋለሁ። ምክንያቱም ሁልጊዜ ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ህብረት የማድረግ ሰው ከዓለማዊ ተጽዕኖ የመራቅ አቅሙ ከፍተኛ ነው። የዓለም አስተምሮ የእርሱ አስተምሮ ፍጹም የተለያየ ነው። ለምሳሌ አንድ በዓለም ውስጥ ያለ ሰው የግዴታ ሰዎች ስለሚያስቡት ነገር መጨነቅ ማሰብ አይቀርም። እኔ አልጨነቅም ቢል እንኳን ለራሱ ይጨነቃል። ከዓለም ጋር አብረን እኩል መሄድ ከፈለክ የግዴታ ዓለም ካስቀመጠችልህ መስመር ጋር መሄድ አለብህ። ነገር ግን በተቃራኒው ከኢየሱስ ክርስቶስ ጋር ህብረት እንዲኖር ከሆነ እንደሚያስጨንቅህ የሚያሳስብህን ነገር እግዚአብሔር በእኔ ደስተኛ ነው ወይ የሚል ነው። በዛ ላይ ከእግዚአብሔር ጋር አረማመዱን የጠመደ ሰው ሁልጊዜ እድል ከእርሱ ጋር ነች ማለት ነው። ምክንያቱም መጨረሻው ሁሌም ቢሆን ያማረ ነው። ከእግዚአብሔር ጋር አብሮ ያለው ሰው በፍጹም መንገድ ሊያጣ አይችልም። ምክንያቱም መንገዱን የሚቀይስለት እግዚአብሔር ነው። ምናልባት ነገሩ የማይደርስለት ሊመስል ይችላል። ምናልባት ነገሩ የማይሆን ሊሆን ይመስላል። ምናልባት ያቺ ጭላንጭል ብርሃን የምትደርስበት ሊሆን ይችላል። በቀኑ መጨረሻ ላይ አሸናፊ የሚሆነው እግዚአብሔር ነው። ብራይስ ሁለተኛውን ጥያቄ ጠየቀ። ታዲያ አንቺ ያደግሽው በቤተክርስቲያን ውስጥ ወይስ ከቤተክርስቲያን ውጭ? ኒኪ ሚናጅ ቀጠለች። ያው እንግዲህ ወደ አሜሪካ ከመጣን በኋላ ነገሮች ትንሽ ከመስመር ውጭ ነበሩ። ያው ቅድም እንዳልኳችሁ አባቴ በከባድ የመጠጥ ሱስ ውስጥ ተይዟል። በዚያ ምክንያት በአሜሪካ ውስጥ ምንም አይነት ስራ ሊያገኝ አልቻለም። ምክንያቱም ማንም ቢሆን ሰካራም መቅጠር አይፈልግም። ነገር ግን ሁሉም ውጣ ውረድ በህይወታችን ውስጥ እያለ በሰፈራችን ውስጥ ያሉ አንድ ጎረቤታችን ቀረቡንና ቤተሰቦቼን ወደ ቤተ ክርስቲያን እንዲሄዱ ጋበዟቸው። ታዲያ በዚያ ሰዓት ነበር ቀስ በቀስ የአባቴ ህይወት መለወጥ የጀመረው። ቀስ በቀስ ጊዜ ወስዶ መጠጥ መጠጣት አቆመ። የበለጠ ወደ ቤተ ክርስቲያን መሄድ ጀመረ። ይባስ ብሎ እሱ መላ ቤተሰቡን ሳምንት 3 ጊዜ ያክል በቤተ ክርስቲያን እንሆን ነበር። ከዚያ በኋላ እግዚአብሔር ራሱ ብዙ ፍሬዎችን ያሳየው ጀመር። ይባስ ብሎ በስራው በኩል ከዚህ በፊት አግኝቶ የማያውቀውን ደሞዝና ገንዘብ ማግኘት ጀመረ። በእርግጥ ከዚህ በፊትም ልክ እንደዚህ አይነት ብር ቢያገኝም ከእግዚአብሔር ጋር ስላልነበረ ገንዘቡን የት እንደሚያጠፋው እንኳን ሳይታወቅ ይበተን ነበር። በቃ አባቴ ህይወቱን ለክርስቶስ ኢየሱስ ከሰጠበት ቀን ጀምሮ ሙሉ ለሙሉ ተስተካክሎለት ነበር። ዲያብሎስ የወሰደውን ጊዜ በሙሉ መለሰለት። ለአባቴ ብቻ ሳይሆን ለመላው ቤተሰቡ ይህ ትልቅ ለውጥ ነበር። እኔም በዚያ ጊዜ የአባቴን ፈለግ ነበር የተከተልኩት። ቤተክርስቲያን የበለጠ መገኘት ፈልግ ነበር። ቤተክርስቲያንን ወደድኩ። ታዲያ ከቤተሰቦች አባላት በተለየ መልኩ ወደ ቤተክርስቲያን እግር አበዛ ነበር። የሚገርመው ነገር በእኔ እድሜ ብቻ የሚመጣ ሰው እኔ ብቻ ነበርኩ። በቤተክርስቲያን ውስጥ ቁጭ ብዬ የእግዚአብሔር ቃል ሲነገር መስማት እጅግ በጣም ያስደስተኝ ነበር። ከዚያም በኋላ ይህ ህይወት ባላሰብኩት አቅጣጫ መሄድ ጀመረ። ዝናው መጣ፣ እውቅናው መጣ። እኔም የበለጠ በሙዚቃው ኢንዱስትሪ ላይ እየታወቅኩ መጣሁ። ታዲያ ያ ከጌታ ቤት ያሸሸኝ ነበር። በመጀመሪያ ላይ በቤተ ክርስቲያን በነበረኝ ቀን ስራ ነበረኝ። ሁል ጊዜ ስራ በነበረኝ ቀን ደግሞ ቤተ ክርስቲያን ነበር። በዚያ ምክንያት ምንም ሊገጣጠምልኝ አልቻለም እና ከቤተ ክርስቲያን ሙሉ ለሙሉ መጥፋት ጀመርኩ። ፈልጌው ሳይሆን ያው የስራ ጉዳይ ሆነብኝ። ይባስ ብሎ የምኖርበት አድራሻ ከቀየርኩና ወደ ካሊፎርኒያ ከተማ ከገባው ፈጽሞ ቤተ ክርስቲያን ሄጄ አላውቅም። በዛ ላይ ታዋቂ ሆኜ በቤተ ክርስቲያን መሄድ እጅግ
እጅግ በጣም ከባድ ሆኖብኝ ነበር። ምክንያቱም እኔ ሁል ጊዜ በቤተ ክርስቲያን ውስጥ ከእግዚአብሔር ጋር ለብቻዬ የማሳልፈውን ጊዜ እጅግ በጣም እወደው ነበር። በጣም የምወደውና የምናፍቀው ጊዜ ነበር። ታዲያ ግን እውቅና እያገኘው ከመምጣቴ በኋላ ቤተ ክርስቲያን ለመሄድ አንዱ የከለከለኝ እሱ ነበር። ምክንያቱም ሰዎች ዝም ብለው ያፈጡብኛል። ታዲያ ያ ደግሞ ምቾቴን ያሳኛል። እኔ ሙሉ በሙሉ አይምሮዬን ከእግዚአብሔር ጋር ህብረት ማድረግ ይከብዳኝ ነበር። በዛ ላይ ደግሞ በቤተ ክርስቲያን ውስጥ ያሉ ሰዎች ትኩረታቸውን ከኢየሱስ ይልቅ ወደ እኔ ሲያደርጉ የበለጠ ይሰማኝ ነበር። ምክንያቱም በቤተ ክርስቲያን የሚመጡ ክርስቶስ ኢየሱስን ለማግኘትና ከሱ ጋር ህብረት ለማድረግ እንጂ እኔ ላይ ለማፍጠጥ አይደለም። ስለዚህ ሰዎች መሰናከል ከመሆን ብዬ ሙሉ ለሙሉ ቀረው። ከዚያ በኋላ ብራይስት አንድ አሳሳቢ ጥያቄ ለኒኪ ያቀረበላት። ታዲያ ኢየሱስ ክርስቶስ በህይወትሽ ላይ ምን ትርጉም አለው? ኢየሱስ ላንቺ ማን ነው? ኒኪ ሚናጅ ቀጠለች። ኢየሱስ ክርስቶስ ማለት ለእኔ አዳኝና ጌታዬ ነው። ለእኔ ልክ እንደ ልጅነት ጓደኛዬ ነው። አቅራቢ ነው። ስታመም የሚያክመኝ ሐኪሜ ነው። የጌቶች ጌታ የነገስታት ንጉስ እሱ አልፋና ኦሜጋ ኢየሱስ ማለት ለእኔ ይህ ነው። እስኪ ይህንን ጥያቄ እንድትመልሽልኝ ይፈልጋለሁ። በእርግጥ ከጥርጣሬ የተነሳ ነው እንጂ የጠየኩሽ ምንም የማውቀው ነገር ብዙ ኖሮ አይደለም። ምክንያቱም እኔ በዛ ውስጥ የለሁም። በሙዚቃው ኢንዱስትሪ ውስጥ ልክ እንደምንሰማው ማለት ከውጭ እንደሚነገረው ብዙ ከባባድ ነገሮች፣ አጋንንታዊ ነገሮች አሉበት ወይስ ሰው ዝም ብሎ ነው የሚያወራው ብሎ ጠየቀ። ኒኪ ሚናጅ መመለስ ጀመረች። አዎ በእርግጥ የሙዚቃው ኢንዱስትሪ ሰዎች ወደ እግዚአብሔር የሚያመጣ አይደለም፣ ግልጽ ነው። በዋነኝነት የሙዚቃው ኢንዱስትሪ ሰዎች ከእግዚአብሔር የማራቅ ስራን የያዘው። ምክንያቱም አብዛኛው ጊዜ ትኩር ብለህ የምታዳምጥ ከሆነ የበለጠ ንብረታዊ ቁሳዊ ሰዎች እየፈጠረ ነው የሚሄደው። ያው እኔም ብሆን በዚህ ላይ ተሳታፊ ነበርኩኝ። እውነቱን ለመናገር ይህ በፍጹም ጤነኛ አይደለም። እኔ እንኳን በዛው ውስጥ ሆኜ እናገራለሁ። ጤነኛ አይደለም። ለነፍስም ለመንፈስም ለስሜትም ጭምር ፍጹም ጤነኛ አይደለም። ምናልባት ለአጭር ጊዜ ሊያዝናና ወይም ደጋግመ የተወሰነ ሊያስደስት ሊችል ይሆናል። ነገር ግን በረዥም ጊዜ ላይ ትልቅ ጉዳት አለው። ሰዎች የሚያዩትን ከሰዎች የተሸፈነ ብዙ ጉዳቶች አሉ። ስለዚህ የሙዚቃው ኢንዱስትሪ በግልጽ ለመናገር ከጥቅሙ ይልቅ ጉዳቱ ያመዝናል። በተለይ ደግሞ ለወጣቶች፣ በተለይ ደግሞ በዘፋኞቹ ውስጥ የሚገኙ ቃላቶች ብዙ ሰዎችን ህይወት የመቅረጽ አቅም እንዲኖረው ተደርጎ ነው የሚሰራው። ምናልባት አሁን እኔ ዳግመኛ እድል ቢሰጠኝና ጊዜን ወደኋላ መመለስ ብችል ኖሮ ብዙ ቃላቶችን አስተካክል ነበር። የምናገረው የማወጣቸውን ነገሮች ሰዎች ይሰሙኛል፣ በተለይ ወጣቶች ያዳምጡኛል ብዬ መቀየር የምፈልጋቸው ብዙ ነገሮች ነበሩኝ። ታዲያ የሙዚቃው ኢንዱስትሪ ዋነኛው ስራው ይሄ ነው። ሰዎች ሁል ጊዜም እንዳይጠግቡና እነርሱ ራሳቸው በቂ እንዳልሆኑ ደጋግመው ይነግሯቸዋል። ይህ ደግሞ በሰዎች ላይ በተለይም ደግሞ ባልበሰሉ ጭንቅላቶች ላይ ማለትም በአብዛኛው ወጣቶች ላይ ትልቅ ተጽዕኖ የመፍጠር ኃይል አለው። ለዚህ ነው አብዛኛው በድብርት ውስጥ የሚገባው። አስቡት እስኪ ሁልጊዜ እኔ በቂ አይደለሁም ብላችሁ የምታስቡ ከሆነ ታዲያ እንዴት ነው ደስተኛ የምትሆኑት? የሙዚቃው ኢንዱስትሪ ደግሞ ሁልጊዜ ሌላ ምዕራፍ እንዳለ ደጋግሞ ይናገራል። ቁሳዊ እንድንሆን ጭንቅላታችን ላይ ይቀረጻል። ታዲያ ራሳችንን ከሌሎች ጋር ማወዳደር ስንጀምር የበለጠ ድብርት ውስጥ እንገባለን። ለዚህ ነው በዚህ ጊዜ አብዛኛው ወጣቶች የማንነት ቀውስ ውስጥ ያሉት። ሁልጊዜ በሚባል ደረጃ ራስ ማወዳደር ውስጥ አለበት። ነገር ግን ከማወዳደር ይልቅ ዋጋችንን ልናውቅ ይገባል። የተከፈለልን ዋጋ ልናውቅ ይገባል። በአጭሩ ስነግራችሁ የሙዚቃ ኢንዱስትሪ እጅግ በጣም አደገኛ የሆነ ነው። ሁልጊዜ የሙዚቃ ኢንዱስትሪ ሰዎች እንደሌላቸውና ገና መሆናቸው እየተንፏቀቁ እንደሆነ ሊነግራቸው ይፈልጋል። ይህንን በቀጥታ ላይሉ ይችላሉ። ምናልባት የሚጠቀሙት ቃል እንኳን አደባባይ ሊመስሉ ይችላሉ። ነገር ግን ሳታስቡት በጭንቅላታችሁ ላይ የሚቀረጽ ነገር ወደኋላ እንደቀራችሁ የሚሰማችሁ ነው። ብዙ ሰዎች በተለይም በሙዚቃው ሱስ ውስጥ ያሉ ሰዎች ሙዚቃ ሲያዳምጡ ነፍሳቸውን እየረካቸው ወይም እየተመለሰችላቸው ይመስላቸው ነበር። ወይም ደግሞ ከዓለም ጫጫታ የሚደብቁት ይመስላቸዋል።
ነገር ግን ሳያውቋቸው ትልቅ ወጥመድ ውስጥ እየገቡ ነው። የሆነ ሰዓት ላይ ሳያውቁት ማንም ሳይነግራቸው የሆነ ጩኸት አይምሯቸው ውስጥ ይገባል። ገና እንደሆኑ ብዙ እንደሚቀራቸው፣ በዚህ ሰዓት ብዙ ነገር በህይወታቸው ላይ አደጋ ለማድረስ ያስባሉ፣ ያቅዳሉ። ከዚህ በኋላ ይህ ሀሳባቸው ማለትም የሚያውቃቸው ጭንቅላት ውስጥ የተፈጠረው ሀሳብ እንዲወጣ ትንሽ ምክንያት በቂ ነው። ምናልባት በሶሻል ሚዲያ ላይ በፖስቱት ፖስት ምክንያት ኮሜንት ውስጥ ገብተው ሲመለከቱ የሚያዩቸው በጣም የሚያሳዝኑ ጽሁፎች ያ ነገር እንዲፈነዳ ሊያደርግ ይችላል። በእንደዚህ አይነት ህይወት ውስጥ ያለ እጅግ በጣም ብዙ ሰው አለ። ብዙ ጥቅመ ቢስ እንደሆኑ የሚሰማቸው እጅግ በጣም ብዙ ወጣቶች አሉ። እኔ እንኳን ሳልቀር የዚህ ነገር ተጠቂ ነበርኩ። ብዙ ውሳኔዎችን በንዴትና በስሜት ተነሳስቼ ብዙ ነገር አድርጌ ያውቃለሁ። ያው ባስተካክላቸው ደስ ይለኝ ነበረ፣ ነገር ግን ጊዜ ሁለተኛ እድል አይሰጥም። ስለዚህ አሁን የማወራችሁ ነገር በእውቀት ሆኜ በልምድ አውቀዋለሁ። አንዳንድ ጊዜ የቅርብ ሰዎች ወደ እኔ ይመጡና ኒኪ ሚናጅ አንቺ እኮ በጣም እድለኛ ነሽ፣ የአንቺ ህይወት ቢኖረኝ ኖሮ ምንም አያምረኝም ነበር ይሉኛል። ነገር ግን ምናልባት የኔ ህይወት ቢኖራቸው ኖሮ መቋቋም ላይችሉ ይችል ነበር። ህይወታቸው እስከ መጥላት ሊደርሱ ይችል ነበር። አንዳንድ ነገር ግን ልንገራችሁ፣ ምንም ቢሆን ምንም በህይወታችሁ ላይ እየጎተታችሁና ክብደት እየሆናችሁ ያለው ነገር ካለ ልታሸንፉት የምትችሉበት መንገድ ጸሎት ነው። የምትጸልዩ ሰዎች ከሆናችሁ ወይም ደግሞ መጸለይ ከጀመራችሁ በህይወታችሁ ላይ ያለውን ግፊት ወይም ጫና የመቋቋም ኃይል ይኖራችኋል። ይገርማል። ምንም እንኳን በዘፈኑ ኢንዱስትሪ ውስጥ ተውጪና ተዘፍቄ ብኖርም እናም በብዙ ኃጢአት ውስጥ በሆንኩበት ጊዜ እንኳን አንዳንድ ቀናቶች ይከብዱኝ ነበር። አንዳንዴ ምንም ነገር ማድረግ የማልፈልግበት ቀናት አለ። ታዲያ እነዚህ ቀናት ምን እንደማደርግ ታውቃላችሁ? መጽሐፍ ቅዱሴን ከፍቼ ጥቅሶችን እየፈለኩ አነባለሁ፣ እማራለሁ። ከዚያ በኋላ የሚገርም ሁኔታ ቀኔ ይበራል፣ ቀኔ ይስተካከል ነበር። ለዚህ ነው ቅድም ኢየሱስ ክርስቶስ መድኃኒቴ ነው ሐኪሜ ነው ያልኩት። ለዚህ ነው ቅድም ኢየሱስ ክርስቶስ መድኃኒቴ ነው ሐኪሜ ነው ያልኩት። ከመድኃኒት ይልቅ ከኢየሱስ ጋር መጽሐፍ ቅዱስ ጋር መሸሸግ ይሻላል። ይገርማል። ብዙ ሰዎች ባሉበት በነበሩበት ህይወት ውስጥ ይፈርዱብኛል። አንቺ እኮ እግዚአብሔር አይገባሽም ይሉኛል። ነገር ግን እግዚአብሔር በህይወት ዘመኔ ሲረዳኝ ብዙ ጊዜ አይቻለሁ፣ ሲደግፈኝ አይቻለሁ። ምናልባት እግዚአብሔር እንደሰው ቢሆን ኖሮ ዛሬ ላይ በህይወት ኑሬ ካንተ ጋር እንደዚህ አላወራም ነበር። እግዚአብሔር የማያቋርጥ ያለ ገደብ የሆነ በምክንያት ላይ ያልተመሰረተ ፍቅሩን በህይወት አይቻለሁ፣ ደግሞም ተለማምጄዋለሁ። ወጣቶች ይማሩበታል ብዬ ማስበው አንድ ነገር አለ። በህይወቴ ውስጥ ብዙ ነገር አልፌያለሁ። ታዲያ አንዱ ከባድ የምለው ጊዜ በክህደት የሚያሳልፏቸው ጊዜ ሲመጡ ነው። ለልፍስፍሶች በፍጹም አይሆንም። ነገሮቹ ወደኛ ሲመጡ፣ ችግሮች እየተደራረቡ ወደ ህይወታችን ሲመጡ እንዴት መጋፈጥ እንዳለብን ጠንቅቀን ልንገነዘብ ይገባል። አለበለዚያ ግን እንወድቃለን። በተለይ ደግሞ ማንን ማመን እንዳለብን ስናስብ ግዴታ አስተዋይ ልንሆን ይገባል። ምክንያቱም ሁሉም ሰው የሚታመን አይደለም። በግ መስሎ የሚመጣ በሙሉ በግ አይደለም። ለዛ ነው የመለየት ጸጋ ወይም የመለየት ጥበብ ሊኖረን ይገባል። በተለይ ደግሞ ነገሩ ከረፈደ በኋላ ስናውቀው የበለጠ ይጎዳናል። እኔ በህይወቴ የተማርኩት ሰዎች በድርጊታቸውና በሚያሳዩት ነገር እጅግ በቃላቸው እንዳላምን ነው። አሁን እጅግ በጣም ይከብዳል። በቃል የሚታመን እግዚአብሔር ብቻ ነው። ይሁን እንጂ እናንተ ደግሞ በተቃራኒው ታማኝ እና ለሰዎች በረከት መሆን የሚችሉ ሰዎች ልትሆኑ ይገባል። ሰዎች እንዳደረጉባችሁ ክፋት ልትመልሱላቸው አይገባም። ይልቁኑ ክፋትን በመልካም መልሱ። እውነቱን ለመናገር እኔ ህይወቴን ዘመኔን በሙሉ ልክ እንደዚህ አይነት ሰዎች ሆኛለሁ። ለሰዎች ለመጥቀም እሞክራለሁ። ሰዎች ግን ነገሩን በክፋት ይመልሱልኛል። ብራይስት ጥያቄውን ቀጠለ። ታዲያ ወደ ሙዚቃው ኢንዱስትሪ ስትገቢ ምን አይነት አቀባበል አገኘሽ? ወይስ ኢንዱስትሪው ልክ እንደጠበቅሽው ነበር ያገኘሽው? ኒኪ ሚናጅ ቀጠለች። ያው በመጀመሪያ ወደ ኢንዱስትሪው እንደገባው ለመላመድ ትንሽ ከብዶኝ ነበር። ከዚያ በኋላ ደግሞ ነገሮች ያዝናኑና
በቃ የተወሰነ እየተለማመድኩ ስመጣ የበለጠ ደግሞ የሚያስደስት ይመስለኝ ነበር። ይህ የማወራው ነገር ገና የገባው ሰሞን ነው። በቃ በስፍራው ላይ የነበሩ ጓደኞቼ በሙሉ ስመለከታቸው ሁሉም ለእኔ መልካም የሚመስሉ በህይወታቸው ላይ እንዳሸንፍ የሚፈልጉ ነበር የሚመስለኝ። ይሁን እንጂ ጊዜ እየሄደ በመጣ ቁጥር የበለጠ እውቅና የበለጠ ገንዘብ እያገኘው ስትጨምር ነገሮች ሙሉ ለሙሉ መቀየር ይጀምራሉ። በስፍራው ብዙ ጠላቶች ማፍራት የምትችልበት መሆኑን ስታውቅ ይደብርሃል፣ ይከብዳል። በዚህ ኢንዱስትሪ ውስጥ የተወሰነ የማይነኩ የሚባሉ ሰዎች አሉ። እነዚህ ሰዎች አብራቸው መስራት የማትችል ከሆነ የተወሰነ ገንዘብ ልታወጣላቸው ካልቻልክ በቃ አደጋ ውስጥ ነህ። እነዚህ ሰዎች ጋር አብረ መስራት የማትችል ከሆነ የምታደርጋቸውና የምትሰራቸው ነገሮች ከምትሄድባቸው መንገድ ሙሉ ለሙሉ እስኪያስቀሩ ድረስ ይለፋሉ። ታዲያ ከገባው በኋላ ትንሽ ቆይቼ ይህንን ክፉ ወይም ደግሞ ጨለማ ጎኑን ማየት ሲጀምር ምን ውስጥ ነው የገባሁት ብዬ ከበደኝ። ምክንያቱም ይሄ ጨዋታ አልነበረም። ህይወትህን መስመር ላይ አስቀምጠ ሊሆን ይችላል። በዚያ ኢንዱስትሪ ውስጥ የሚንቀሳቀስ አንዳንድ አካላት፣ አንዳንድ ሰዎች በስራ የምታደርጋቸውን ነገር ደስተኛ የማይሆኑ ከሆነ ህይወት ትልቅ አደጋ ውስጥ ሊወድቅ ይችላል። ልትጠነቀቅ ይገባል። እነዚህ ያስቆመዋል የሚሉ ሰዎች በሙዚቃ ኢንዱስትሪ ውስጥ ያሉ ዘፋኞች ወይም ጓደኞች ብቻ አይደሉም። ይልቁንስ ከሙዚቃው ኢንዱስትሪ ውጭ ያሉ ሰዎች ሊሆኑ ይችላሉ። ሙሉ በሙሉ የስራ ቦታን ወይም ደግሞ የሙዚቃ ህይወትን ሙሉ ለሙሉ ሊያቋርጡብህ እስከሚችሉ ድረስ አቅም አላቸው። የሚገርመው ነገር ይህ ደግሞ ያየሁት ብዙ እጅግ በጣም ታለንት ያላቸው ሙዚቀኞች ላይ ነው። እነዚህ ሙዚቀኞች ከነገሌ ጋር መስማማት ስላልቻሉ ብቻ እነዛ ሰዎች እነዛን አካላት ማስደሰት ስላልቻሉ ምንም ያህል ድምፅ ታለንት ቢኖራቸው የግጥሙ ታለንት ቢኖራቸው በዚህ ኢንዱስትሪ ውስጥ መቆየት አልቻሉም ነበር። አንዳንድ ጊዜ ነገሩ መንፈሳዊ ይሆናል። መንፈሳዊ ውጊያ ሙሉ በሙሉ አይቀየርም። ይህ ነገር ደግሞ ቀደም ብዬ ባውቅ እጅግ በጣም ደስ ይለኝ ነበር። ነገር ግን የሙዚቃው ኢንዱስትሪ መንፈሳዊ ዓለምን ይከፍታል። ድሮ ግን ሙዚቃ ሲባል የሚመስለኝ የሆኑ ሰዎች የሆነ ሀሳብ አስበው ከዛ ወደ ኋላ ደግሞ ያንን ወደ ሙዚቃ ቀይረው ለህዝቡ የሚያቀርቡበት ነበር የሚመስለኝ። ነገር ግን አልነበረም። እኔ ተሞኝቼ ነበር። በጥይት የሚደባደቡና በጥይት የሚተኳኮሱ ሰዎች መካከል ቢላን ይዤ ነበር የገባሁት። ወደ ሙዚቃው ኢንዱስትሪ ስገባ ልክ እንደዚህ ነበርኩ። እኔ በዚያ ስፍራ ውስጥ ራሴን መሆን እንዳይቻለኝ አድርገውኛል። ብራይስትም የመጨረሻው ጥያቄ እንዲህ ሲል ጠየቀ። ያው እስካሁን ስላወራሽኝ እጅግ በጣም ደስተኛ ነኝ። ነገር ግን ይህን ጥያቄ ከመጀመሪያው ጀምሮ ልጠይቅሽ እጅግ በጣም ፈልጌ ነበር። መልሱን ደግሞ ከአንቺ ከራስሽ አንደበት መስማት ስለፈለግኩ ነው። ኢሉሚናቲ የሚባል ነገር የእውነት ያለ ነው? ማለትም ኢሉሚናቲ ብለን የምንጠራው እውነት ከዲያብሎስ ጋር ቀጥተኛ ግንኙነት ያለው ሰዎች ያሉ ህብረት ነው? የእውነት ኃይለኛ ሰዎች በዚህ ግሩፕ ውስጥ ተሰብስበው አሉ? ያው መመለስ የምትችው ያክል እንድትመልሽልኝ ነው የምጠይቅሽ። ኒኪ ሚናጅ ትንሽ እየተጠራጠረች መመለስ ጀመረች። በእርግጥ እኔ በሙዚቃው ኢንዱስትሪ በነበርኩበት ሰዓት የተወሰኑ ግሩፖች ህይወቴን የበለጠ እንድጠላው እንዲከብደኝ አድርገው ነበር። እነዚህ ግሩፕ ወይም ቡድኖች ኢሉሚናቲ ናቸው አይደሉም ማለት አልችልም። ያው አንዳንዶች ህይወቴን ያከበዱበት ምክንያት አላውቅም። ምናልባት እነዚህ ሰዎች ስልጣንን ስላላቸው ይሆን ወይም ደግሞ ስላልተመቿቸው ይሆናል። ምክንያቱም ብዙም አላውቅም። ነገር ግን በፈጠሩት ተጽዕኖ ምክንያት ሰዎች ከኔ ጋር በተቃራኒ እንዲሄዱ፣ ሰዎች እንዲተውኝ፣ እንዳይፈልጉኝ አድርገዋቸዋል። ያው ከእኔ ጋር የሆነ ስምምነት መፈጸም ፈለጉ። እኔም እንደማልፈልገው ነገርኳቸው። በዚያ ምክንያት ገንዘብ እንኳን እስከማላገኝ ድረስ ተቃወሙኝ። ይህ ምናልባት ኢሉሚናቲ ናቸው፣ ምናልባት ላይሆኑም ይችላሉ። መልሱን እኔ አላውቅም። አንድ ነገር ግን አውቃለሁ። ይህ ውጊያ ስጋዊ ወይም ምድራዊ ብቻ ሳይሆን ይልቁኑ መንፈሳዊ ውጊያ ጭምር ነው። ስማቸው፣ ማንነታቸውና ከማን ጋር እንደሚሰሩ በግልጽ የሚናገሩት እነሱ ናቸው፣ የሚያውቁት እነሱ ናቸው። ነገር ግን ይህ ነገር መንፈሳዊ ውጊያ ነበር ወይ ካልከኝ 100% አዎ እልሃለሁ።
ኒኪ ሚናጅ ይህንን ከተናገረች በኋላ ብራይስ አመሰግናለሁ፣ አንድ የመጨረሻ ጥያቄ ጠየቃት። ኒኪ ሚናጅ ዛሬ ባናገርሽ ነገር እጅግ በጣም ደስተኛ ነኝ። ኒኪ ሚናጅ ይህንን ከተናገረች በኋላ አመሰገናት። አንድ የመጨረሻ ጥያቄ ጠየቃት። ኒኪ ሚናጅ ዛሬ ባናገርሽ ነገር እጅግ በጣም ደስተኛ ነኝ። ታዲያ አንድ ጊዜ ለመጨረሻ ጊዜ ልጸልይልሽ ፍቃደኛ ነሽ አላት። አዎ በደስታ ብላ ነገረችው። ብራይስም ቀጥታ ወደ ጸሎት ገባ። ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ። እግዚአብሔር ሆይ ስለ ኒኪ ሚናጅ አመሰግናለሁ፣ ስለምትተባበራት የበለጠ ከአሁኑ በላይ ድምፅህን ስለምታሰማት፣ ከእሷ ጋር ህብረት ስለምታደርግ፣ ስለምትቀርባት ጭምር አመሰግናለሁ። ከአሁን በኋላ በቀራት ህይወት ዘመኗ ላይ እግዚአብሔር ሆይ የበለጠ ጥበበኛ እንድትሆን፣ አንተን እንድትፈልግ ጸልያለሁ፣ አንተ ላይ እንድትደገፍ ጸልያለሁ። ከምንም ከማንም በላይ መታመኗን አንተ ላይ እንድታደርግ ጸልያለሁ። ስለምትረዳት፣ ስለምትረዳት፣ ስለምታግዛት አመሰግናለሁ። በልጅ በኢየሱስ ክርስቶስ ስም አሜን። ይህንን ፖድካስት በዚህ ላይ አጠቃለለ። እስኪ ከኒኪ ሚናጅ መልሶች ምን መረዳት ቻላችሁ? ሀሳባችሁን በኮሜንት ሴክሽን ላይ አጋሩን። ይህ ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉ። እናመሰግናለን።